አብራችን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። ቀበሌዎችና ትምህርት ቤቶች ላይ መስራት የነገ ተተኪ ስፖርተኞችን ለማፍራት ጠቀሜታው ከፍተኛ እንደሆነ ተገልጿል። በኩታበር ወረዳ በ12 ቡድኖች መካከል ሲካሄድ የነበረው የአላንሻ ሊግ ውድድር ፍጻሜውን አግኝቷል። ተመስገን አሰፋ ተጨማሪ አለው። በፌዴራል ዳኛ አብዱአሊ አስተባባሪነት በኩታበር ወረዳ 03 አላንሻ ቀበሌ በ12 ቡድኖች መካከል ሲካሄድ የነበረው የአላንሻ ሊግ ፍጻሜውን አግኝቷል። በፍጻሜ በተደረገ ጨዋታ እርግብ ጋላክሲን 1-0 በሆነ ውጤት በማሸነፍ የዋንጫ አሸናፊ ሆኗል። ዝግጅቱ ወጣቶች ጊዜያቸውን በስፖርት እንዲያሳልፉ ከማድረግ ባለፈ አቅማቸውን ለማሳየት እንደረዳቸው ተጫዋቾችና ቡድን መሪዎች ተናግረዋል። የአላንሻ ሊግ ውድድር ድሮ ከዛሬ 17 ዓመት በፊት የነበረ ነው። 2000 ዓመተ ምህረትና 2001 ዓመተ ምህረት ከፍተኛ የሆነ የፉክክር ጨዋታ የነበረበት ነውና በዛን ሰዓት እኔም ተጫዋች ነበርኩኝ። እዚህም ተዋቸው ዳኛዎችም ተጫዋች ነበሩ እና ከዛን ጀምሮ የኳስ ፍቅር ያለው ወጣት ነው ያለው። ዛኔ ሲጫወቱ የነበሩ ተጫዋቾች አሁን በተለያየ መንገድ አገራችን ያገለግሉ ነው ያሉት። ቡድኖቹ እየተጠናከሩ ቢቀጥሉ ወደ ፕሪሚየር ሊግ በኢትዮጵያ ደረጃ አገራቸውን ወክለው ጥሩ ተጫዋች ይወጣሉ ብዬ አስባለሁ። ዘንድሮ ተነሳሽነቱ በቃ ወጣቱ በራሱ ነው ተነሳሽነት ያደረገው እና ወጣቱ ብዙ ህፃኑም ትላልቁም ትናንሹም በቃ ቁጭ ብሎ ሲያይም በጣም ደስ ይለናልና በጣም የዘንድሮ ድባብ አለው ከምንም በላይ። ያው እንደምታውቀው አብዛኛው ወጣት ሱስ ውስጥ ነበርና አሁን ሌላውን ትተው ሁሉም ሰው ወደ ኳስ ሜዳ ነውና ሱሱን ሙሉ በሙሉ ማስቀረት አትችልም። ግን ትሬኒንግ እንዳለበት ነው ሰው አሁን አስቦ የሆነ ነገርም ካለ ትሬኒንግ ነው አስቦ ስለሚሆን ያን ሱሱን ማስቆም ባይቻል ሱሱን ቀንሰናል ብለን እናስባለን። አብዛኛው ቦታ እንደውም ሞሬውን ሙሉ ማለት በሚቻል ሁኔታ ስለዚህ ስለ ውድድር ነው የሚወራው በየቦታው። እሱም ትኩረት የሳበ ውድድር ነው። ተመልካቹም ይዝናናል እንደምታየው ነው እና እንደው ዘንድሮ የተለየ ነገር እያየን ነው ያስባለሁ። ውድድሩን ያዘጋጀው ፌዴራል ዳኛ አብዱአሊ በበኩሉ ቀበሌዎችና ትምህርት ቤቶች ላይ መስራት የነገ ተተኪ ስፖርተኞችን ለማፍራት ጠቀሜታው ከፍተኛ ስለመሆኑ አንስተዋል። የውድድር መነሻ ትምህርት ቤቶችና ቀበሌዎች ነው። ትምህርት ቤት ላይና ቀበሌ ላይ ፕሮጀክት ካልሰራን ወይም ውድድር ካላካሄድ ወጣቶችን ማግኘት አንችልም። ለምንድነው እኛ ዘ ፕሪሚየር ሊግ ደረጃ ስንደርስ በዳኝነቱም በእግር ኳሱም ፕሪሚየር ሊግ ደረጃ ስንደርስ የተነሳነው መነሻችን ትምህርት ቤትና ቀበሌ ላይ ነው። ቀበሌና ትምህርት ቤቶች ላይ ተባብሮ ማህበረሰቡ ቢሰራ ባለሀብቶች ድጋፍና ክትትል ቢያደርጉ የተሻለ ስፖርተኛ እናደርገኛለን ብዬ አስባለሁ። በቀጣይም ሌሎች ውድድሮችን በማዘጋጀት ተጫዋቾቹ አቅማቸውን ይበልጥ እንዲያሳዩ ከባለድርሻ አካላት ጋር ይሰራል ብለዋል። ደቡብ ወሎ የሚያዘጋጀው ውድድር አለ ወሎ ሊግ። እዛ ላይ ልጆችን እንዲሳተፉ ለማድረግ ነው አሁን እያዘጋጀን ያለነው። ኦሬዲ እስከ ዛሬም የነበሩ አሰልጣኞች አሉ። ከነዛ 2 አሰልጣኞችን ሰሌክት አድርገን አዘጋጅተናል። ልጆችን የተመለመሉ ልጆችን ለነሱ አስረክበን እኛ በቃን የምንልበት ነገር የለም። ክትትልና ድጋፍ እናደርጋለን፣ ሙያዊ ድጋፍ እናደርጋለን። ስለዚህ አላንሻ ላይ ጥሩ ስራ ወደፊት እንሰራለን ብዬ አስባለሁ። ወጣቶች ተከታታይ ድጋፍና ስልጠና እንዲያገኙ የወረዳው ወጣቶችና ስፖርት ጽሕፈት ቤት ከባለድርሻ አካላት ጋር በመተባበር አስተዋጽኦ እንዲያበረክትም በውድድሩ ፍጻሜ ላይ ተጠይቋል።